3 ጀምሮ አነባለሁኝ። እንግዲህ አሁን ፕሮግራሙ የዚያ ፕሮግራም ነው የሚሆነው። ክብር ለጌታ ይሁን። ዘዳግም 16 ቁጥር 13 ጀምሮ እንደዚህ ይላል። ከአውድማህና ከመጥመቂያ ፍሬህን በሰበሰበ ጊዜ የዳስ በዓል 7 ቀን ትጠብቃለህ። አንተም ወንድ ልጅህና ሴት ልጅህ፣ ወንድ ባሪያህና ሴት ባሪያ፣ በአገርህም ደጅ ውስጥ ያለው ሌዋዊ እና መጻተኛ፣ ድሃ አደግና መበለትም በበዓል ደስ ይበላችሁ። አሜን። በአምልኮ በበዓል ምን ይበላችሁ? ደስ ይበላችሁ። አምላክ እግዚአብሔር በፍሬ ሁሉ በእጅ ስራ ሁሉ ይባርካልና እግዚአብሔር በመረጠ ስፍራ ለአምላክ ለእግዚአብሔር 7 ቀን በዓል ታደርጋለህ። አንተም ፈጽሞ ደስ ይልሃል። አሜን። አንተም እንዴት ደስ ይልሃል? አንተም ፈጽሞ ደስ ይልሃል። ክብር ለጌታ ይሁን። በእግዚአብሔር ቤት አንዱ ምንድነው ላይ መሰላችሁ? ደስታ አለ። አሜን። በአምልኮ ውስጥ ደስታ አለ። ጸሎት ውስጥ ደስታ አለ። በቃል ውስጥ ደስታ አለ። ፌሎሺፕ ውስጥ ምን አለ? ደስታ አለ። አሜን። ክብር ለጌታ ይሁን። ስለዚህ ምን ያልቃሉ? አንተ ፈጽሞ ደስ ይልሃል። ቁጥር 16 በዓመት 3 ጊዜ በቂጣ በዓል፣ በሰባቱ ሱባኤ በዓል፣ በዳስም በዓል ወንዶች ሁሉ በአምላክ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ። በእግዚአብሔር ፊት ባዶ እጃቸውን አይታዩ። አምላክ እግዚአብሔር በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ይስጥ ይላል። ክብር ለጌታ ይሁን። በዓመት 3 በዓላት ጊዜ በቂጣ በዓል ፋሲካ በዓላት ነው። በፋሲካ በዓል ጊዜ፣ በሰባቱ ሱባኤ በዓል ጊዜ፣ በዳስ በዓል ጊዜ ወንዶች ሁሉ በአምላክ ፊት ምን ይሆኑ? ይቅረቡ፣ ይታዩ ይላል። ክብር ለጌታ ይሁን። እንግዲህ በእያንዳንዱ ሰባት ወይም ደግሞ ሰንበት ጊዜ እያንዳንዱ እስራኤላዊ፣ እያንዳንዱ አይሁዳዊ፣ እያንዳንዱ ሰው ምኩራብ ሄዶ ማምለክ ቢገባውም ነገር ግን በተለይ ደግሞ በዓመት 3 ጊዜ በነዚህ ባሉት በበዓል ቀናት ውስጥ ወንዶች ሁሉ ወንዶች ልጆች፣ ሴቶችም ልጆች ቢሆኑ በእግዚአብሔር ፊት ይቅረቡ፣ ይታዩ ይላል። ክብር ለጌታ ይሁን። ትዝ ይላችኋል ኢየሱስ ክርስቶስን ዮሴፍና ማርያም 12 ዓመት በሆነው ጊዜ ወደ መቅደስ ኢየሩሳሌም በወሰዱት ጊዜ ሲመለሱ እሱን ትተውት እንደሄዱ ትዝ ይላችኋል። ያ ጉዞ የምን ጉዞ ነበር መሰላችሁ? የዴዲኬሽን ጉዞ ነበር ማለት ከዛ ፊት ዴዲኬት ተደርጓል። ነገር ግን በየበዓሉ ጊዜ ያምጡ ብሎ ስለሚል ያን ማክበር ነበር ኢየሱስ የሚወስዱት ማለት ነው። ክብር ለጌታ ይሁን። እንግዲህ ዛሬ ወገኖቻችን፣ ወላጆቻቸው ወንድማችን ማተመና እህታችን አልማዝ ይህን ሕፃን ለእግዚአብሔር ያቀርባሉ። ወገኖቼ አንድን ሕፃን ለእግዚአብሔር ወገኖቼ ማቅረብ ይኸውላችሁ በጣም የከበረ በዓል ስነ ስርዓት ነው። አሜን ነው። ክብር ለጌታ ይሁን። ስለዚህ ታያቸዋለሁ ወላጆቹን ከሕፃኑ ጋር እንስታቸው በክብር ተቀበሏቸው። በክብር ክብር ለጌታ ይሁን። ጌታ ይመስገን። እንግዲህ ሕፃን ዮናታን ለእግዚአብሔር ሲቀርብ ምንድነው መልእክቱ መሰላችሁ? ልዑል እግዚአብሔር ይህን ሕፃን ከዚህ ሰከንድ ጀምሮ በዘመኑ ሁሉ እንዲረከበው፣ አሜን። አካሄዱን፣ ጉዞውን፣ እድገቱን፣ ትምህርቱን በሙሉ ዘመኑ በሙሉ ጌታ እንዲረከበው ነው ማለት ነው። አሜን አሜን ነው ወይ? ክብር ለጌታ ይሁን። ወላጆች የሚዳን ጥያቄ ጠይቃቸዋለሁ። እንግዲህ ይሄ ሕፃን ዮናታን ገና ልጅ ነው፣ ብዙ ነገር አያውቅም። ስለዚህ እናንተ ወላጆች እንደመሆናችሁ መጠን ይህን ሕፃን በስጋ ብቻ ሳይሆን በመንፈስ ሕይወቱን በመንፈስ ቢሆን ለማሳደግ በቃል በጸሎት
ቤተክርስቲያን እየመጣ ለማሳደግ ይህን ህፃን ልጅ በሁሉ አቅጣጫ ለማሳደግ ቃል ትገባላችሁ? እሺ፣ ጌታ ይረዳችሁ። አሜን። ረከብና ጸልይታለሁ። ሲጎባይ ተነስታችሁ ወደዚህ እጆቹን ይዘርጉ። ሃሌሉያ። የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ በዚህ ሰዓት ስለ ሕፃን ዮናታን ጌታ ሆይ ጸልያለሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ላንተ አቀርበዋለሁ። አቤቱ ላንተ አስረክበዋለሁ። አቤቱ ይህን ብላቴና በጌታ በኢየሱስ ክርስቶስ በዙፋን ስር አኖረዋለሁ። እግዚአብሔር ሆይ እንደ ቃልህ በፊት ይታይ ዘንድ ጌታዬ ልጅ ጌታዬ መጥቷል። ስለዚህ ጌታ ሆይ ጸልይልታለሁ። አባት ሆይ በኢየሱስ ክርስቶስ ስምና ስልጣን ተረከበው። አቤቱ እድገቱ፣ አቤቱ አመጋገቡ፣ እግዚአብሔር ሆይ አስተዳደጉ፣ ትምህርቱ፣ ኑሮ፣ ህይወቱ፣ ስራው፣ ዘመኑን ሁሉ ላንተ አስረከብኩኝ። አባት ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ዮናታን የእግዚአብሔር ይሁን፣ የእግዚአብሔር ይሁን፣ ፈጽሞ የእግዚአብሔር ይሁን፣ ፈጽሞ የእግዚአብሔር ይሁን። ነፍሱ፣ መንፈሱ፣ ስጋው፣ ሁለንተናው ፈጽሞ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ይሁን፣ ለእግዚአብሔር ይሁን፣ በእግዚአብሔር ይሁን። ጌታ ሆይ ጸለይኩኝ፣ አሳድገው። Father, I pray for him. በዚህ ክፉ ዘመን ጌታ ሆይ ጸለይኩለት። አባት ሆይ በቃልህ እንዲያድግ፣ አባት ሆይ ካንተ ጋር ጌታ እንዲያድግ ጌታ ሆይ ጸለይኩለት። ባርከው፣ አሳድገው፣ ጎብኘው፣ ለራስህ የራስህ አድርገው። ደግሞ ጌታ ሆይ ጸለይኩለት ለወላጆቹ አቤቱ እንደሚገባ ጌታ እንዲያሳድጉት በማስተዋል ጌታ ይሞላቸው። Father God, give them wisdom. አቤቱ ፈጽመ ጌታ ባርካቸው፣ በብዙ ክብር ባርካቸው። ስለ ሁሉ ክብር ለአንተ ይሁን፣ ስም የተባረከ ይሁን። በኢየሱስ ስም ጸለይን፣ አሜን። ስለ ጌታ ክብር አምጡለት። ሃሌሉያ።